ነው የሚመስለን ስናሳዝን በጣም ምስኪኖች። አቃለው ነው የሚለው አቃለው ሊምቤካ አታውቅም። እኔ ልንገርህ አታውቅም። ስለማታውቅ ነው ፈንጂ ምናምን ተረጋግጠው አታውቅም። ስለዚህ ፍቅራችሁ በእውቀትና በማስተዋል ይሁን። ባለፈው ፓስተር ሲያነብልን ነበር የጌታ እራት ላይ ኢሳይያስ 53 እሱ ስለ አመፀኞች ማለደ፣ ከአመፀኞችም ጋር ምንም ተቆጠረ የለም። መስቀል ላይ ሆኖ ስለሚሰቅሉት ሰዎች ማለደላቸው፣ አለቀሰላቸው። እያንዳንድሽ በሶስተኛው ቀን ከሙታን ስነሳ ጠብቂ፣ ድራሽሽና ማጠፋው ምናምን አላለ። እንደሚነሳ እኮ ያውቃል አይደለም እንዴ? ኧረ ተው በኋላ ግን እኔ ለራሳችሁ አስቡ፣ በኋላ መነሳት አይቀርም እያንዳንድሽ ምናምን አለ። ማለደላቸው። የኢየሱስ ጸሎት እኮ ነው ያንን ሁሉ 5000 ሰው ያዳነው እኮ። የጴጥሮስ ስብከት ብቻ እኮ አይደለም እኮ። ጴጥሮስ ኢየሱስ መስቀል ላይ ሆኖ የማለደው መልጫ እኮ የሚያደርጉት መንፈስ ቅዱስ ሲመጣ የሚያረጉትን አሳወቃቸው። ጌታ የተመሰገነ። ልባቸው ተነክቶ እያለቀሱ ወደ ብስለት ስንመጣ፣ ወደ እውቀት ስንመጣ ሚስማር የሚመታብህን ሰውዬ ሁሉ ነው የምትጸልይለት። 16 ቁጥር 10 ግንባር ላይ እጅ ላይ የሚቸክለውን ሰውዬ ሁሉ በቃ አልቀሰን ነው የምትጸልይለት ማለት ነው። ጌታ የተመሰገነ። ፍቅራችሁ በእውቀትና በማስተዋል ከፊት ይልቅ እያደገ እንዲበዛ በፊት የሚወደንን ሰው እንወድ ነበር፣ የሚያከብረንን ሰው እናከብር ነበር፣ ለእኛ ሪስፔክት ያለውን ሰው ሪስፔክት እናደርግ ነበር። ነገር ግን የአምላክ ፍቅር የሆነው የአጋፔ ካራክተር ይሄ አይደለም። እናንተ ለሰማዩ አባታችሁ ልጆች እንድትሆኑ የሚጠሏችሁን ራሱ ምን አድርጉ? የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ። እንደዚህ ሰው ማቹር እያደረገ ሲመጣ፣ የእግዚአብሔር ፍቅር በውስጡ ማቹር እያደረገ ሲመጣ እንደዚህ ነው የሚሆነው። ጌታ የተመሰገነ። እግዚአብሔር በዚህ ይባርከን። አሜን። በዚህ ይባርከን። ፍቅራችን በእውቀት እየሆነ ሲመጣ፣ በማስተዋል እየሆነ ሲመጣ ማዕከሉ የክርስቶስ መስቀል ይሆናል። ኖ ኖ ኖ ኖ ኖ እሱ አይደለም ከጀርባው ያለው ሰይጣን ነው ይላሉ የድሮ ክርስቲያኖች። ብዙ ጊዜ እንደዛ ነው የሚሉት። በፍጹም እኔ ይገርሙኛል። ምንም ሰው አይቀየም፣ ጠላት እኮ ነው ይለዋል። በቃ የሆነ ነገር ሰው ሲያደርጋቸው ነው። እኔ በእውነት ነው የምላቸው፣ በቃ ራሴ ነው የምታዘበው። አንድ ቀንም ሰው ሲቀየሙ አይቻቸው። ሰይጣን ነው እኮ ይለዋል፣ ጠላት ነው እኮ እሱ ምን አደረገ ምናምን ነው የሚለው። ፍቅርን ማቹር እያደረገ ሲመጣ እንደዚህ ነው። አሁን ይሄኛው ጄኔሬሽን ቢያቸው እንደ ሞኝ ነው የሚቆጥሯቸው። ህገ መንግስት አንቀጽ ምናምን ሁሉ ሊጠቅስ ይችላል። ይሄኛው ይኖ ኖ ይሄ ማለትማ እንደ ህግ አንጻርም ሁሉ አያስኬደንም አንቀጽ ምናምን ሁሉ ሊል ይችላል። ይሄኛው ትውልድ ይኖ እነሱ እንደዛና ጠላት ነው ይለዋል፣ ሰይጣን ነው ይለዋል፣ ሰይጣን አሳስቶት ነው ይለዋል። በቃ ወድሃለሁ ምናምን ብለው ገንዘብ ያደርጋሉ ሰው። እግዚአብሔር የተመሰገነ። ፍቅራችን ከፊት ይልቅ በማስተዋል እያደገ ሲበዛ ያን ጊዜ ወገኖች የቤተ ክርስቲያን ክብሯ ክብደቷ እየጨመረን የሚመጣው እግዚአብሔር የተመሰገነ። ያን ጊዜ ከቤተ ክርስቲያን አንድም ሰው አይጠፋም ይናገራል። ያን ጊዜ ብዙ ነፍሳት ይጨመራሉ ባለ ሰው። ፍቅር እኮ በጣም ከባድ ነገር ነው። ፍቅር የሚባል ነገር በጣም ኃይለኛና ከባድ ነገር ነው። ከባድ ነገር ነው። ፍቅርን ኤክሰርሳይዝ ማድረግ የቻሉ ሰዎች በጣም ብዙ ሰው ያተርፋሉ፣ ብዙ ሰው ያድናሉ። ይልንከራቸው እንጂ ይህ ተጨባጭ ሀቅ ነው። ኃይል፣ ስልጣን፣ የዓለም መሪዎች ያላቸውን ነገር የመጨረሻውን ፓወር ተጠቅመው ሰው ማንበርከክ አልቻሉም፣ ደግሞም አይችሉም ነው አይችሉም። ጌታ የተመሰገነ። ሉክ እኔ አሁን በጣም እያሳዘኑኝ የመጡ ሰዎች አሉ። ሲሪያ የሚባሉ ሰዎች አሁን በጣም በቃ እያሳዘኑ ይመጡ። ራሽያ ትቀጠቀጣቸዋለች፣ አሜሪካ ትቀጠቀጣቸዋለች፣ ካናዳ ትቀጠቀጣቸዋለች፣ ዩሮፕ ይቀጠቀጣቸዋል፣ ፈረንሳይ የማይቀጠቀጣቸው ከተማዋ አለቀች። በቃ ግን ሰዎቹ ያው ናቸው። ምን ማንበርከክ አልተቻለም ሰዎቹ።
ኢየሱስ ክርስቶስ በፍቅር ነው ዓለምን የገዛው ያንበረከከው ያሸነፈው። ጌታ የተመሰገነ። ማንኛውንም ሰው በፍቅር ማሸነፍ ይቻላል። ማንኛውንም ሰው በጉልበት ማሸነፍ አይቻልም። ስፔሻሊ ዚስ ዴይዝ አይቻልም። በውጭውም ዓለም አይቻልም፣ በቸርቹም ውስጥ አይቻልም። ቢኮዝ አመፅ በጣም ስለሚጨምር ጌታ የተመሰገነ። ስለዚህ ፍቅራችን በእውቀት ይሁን በማስተዋል ይሁን። ኤክሰርሳይዝ ስናደርገው በእውቀት እናደርገው፣ በማስተዋል እናደርገው። ጌታ ኢየሱስ ክርስቶስ ፍቅሩ በማስተዋል። ይሁዳ ጌታ ኢየሱስን አሳልፈው ለመስጠት ኮድ ነው የተጠቀመው። እንዳይታወቅበት በኮድ ነው አሳልፎ የሰጠው። ሐዋርያ ነው። ቸርች ሲመጣ ሐዋርያ ነው። ከቸርች ሲሄድ እዛ ሌላ ፖለቲካ እኮ ነው የሚሰራው ሰውየው እና በኮድ ነው አሳልፎ ራሱ ሲሰጠው። በገንዘቡ ተስማማ በኋላ በሂሳብ ከተስማማ በኋላ ኦኬ አሁን አላቸው እሄድና እስመዋለሁ አለ። መምህር ሆይ ሰላም ላንተ ይሁን፣ እንዴት ነው እንዴት ከረምክ ምናምን ብዬ እስመዋለሁ። በቃ ሰዎቹ ስለማያውቁት ያ ሰውዬ ነው አላቸው። እኔ አቅፌው ዞር ነው የምለው እናንተ መያዝ ነው ብሎ ነገራቸው። ኢየሱስ ደግሞ ያውቀው ስለነበረ መምህር ሆይ ሰላም ላንተ ይሁን ሲለው የሰው ልጅ በመሳም አሳልፈህ ትሰጣለህ እንዲህ ሲምፕል ያል በቀላሉ አለው። ኢየሱስ እንደው እንደዚህ ያለ ወዳጄ ሆይ የሰው ልጅ በመሳም አሳልፈህ ትሰጣለህ። ወዳጄ ሆይ ነው ያለው። ይሄን ቃል ነው የተጠቀመው። ፍቅሩ በእውቀት ነበር። ይስተገል በለው ሲል ነው ያለው። በቃ ይደምላፍ እያለው በቃ ልቡ እየደከመች ምናምን ለእነሱ እየጸለየ ነው የሞተው ለሚደበድቡት። ዘሴም ሐዋርያት ሥራ ምዕራፍ 8 ስታዩት እስጢፋኖስም ይህን እያደረገ በድንጋይ እየወገሩት እንደዛ እያደረገ ነው የሞተው። ስለዚህ ፍቅራችንን በእውቀትና በማስተዋል ኤክሰርሳይዝ እናድርግ። ጌታ የተመሰገነ ነው። አንድ ነገር ብቻ ልጨምርላችሁ። ሮሜ መልእክት ምዕራፍ 12 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ሮሜ መልእክት ምዕራፍ 12 ቁጥር 9 ብቻ ላንብባት። ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ ተከባበሩ ይላል። ሮሜ መልእክት ምዕራፍ 12 ጀምሮ እስከ 15 ያለው ነገር ምንድነው የሚያስተምረው? እንዴት ክርስቲያናዊ ህይወታችንን እንዴት ኤክሰርሳይዝ ማድረግ እንዳለብን። ፍቅራችሁ ያለ ምን ይሁን? ያለ ግብዝነት ፔሬድ። መቼም እግዚአብሔር ጋር ሄደን እግዚአብሔርን አትሸውደውም አይደለም፣ አታጭበረብረውም። እግዚአብሔርን አትነንተንለው። አንድ ነገር ልንገራችሁ በደንብ ስሙ። እርስ በርሳችሁ ምን ሆኖ ይላል እግዚአብሔር ጋር። እውነትን ተነጋገሩ ነው አይደል የሚለው። እኔ በጣም ይገርመኛል። ልንገራችሁ በደንብ ስሙ። እርስ በርሳችሁ እውነትን ተነጋገሩ ሚንስ በዳነ ሰው ውስጥ መንፈስ ቅዱስ አለ እና ሰውየውን ስትዋሸው መንፈስ ቅዱስን ነው የምትዋሸው፣ ሰውየውን አይደለም የምትዋሸው። እንደ ሂውማን ቢንግ የቆጠርክ ሰውየውን አታምታታው፣ አታጭበርብረው። ውስጡ መንፈስ ቅዱስ አለ። ሁሉን የሚያውቅ የእውነት መንፈስ በሰውየው ውስጥ አለ እና የምትናገረውን ነገር ሰውየው ውስጥ ቁጭ ብሎ ይሰማሃል፣ እግዚአብሔር በሌላ ቋንቋ። ስለዚህ አታጭበርብረው፣ ሰውየውን እውነቱን ንገረው። እውነት ተነጋገሩ እርስ በርሳችሁ ማለት ይሄ ነው። አለበለዚያ መንፈስ ቅዱስን ራሱን እንደመዋሸት ይቆጠራል። ሰውየውን ወንድምን ስትዋሸው በውስጡ መንፈስ ቅዱስ ስላለ whatever it is ማንኛውም ሰው መንፈስ ቅዱስ አለ። የዳነ ሰው ውስጥ ነው የሚገርም። ስለዚህ ከዳነ ሰው ጋር ስትነጋገር ወይ እውነት ተነጋገር ወይ ዝም ብለህ ሂድ። የሚጠቅም እሱ። ጌታ የተመሰገነ። ስለዚህ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ ተከባበሩ ይላል ጌታ ኢየሱስ ክርስቶስ። ፈሪሳውያኖቹ በጣም ከወቀሰበት ነገር አንዱ ምንድነው? ግብዝነት ነው።
ሃይፖክራሲ ይለዋል። እና ይህንን ነገር አንድ ቀን ቁጭ ብዬ አጥንቼው ነበር እና ሳጠናው ምንድን ነው የሚለው እስቲ ዲክሽነሪ ልፈልግ ዛሬ ብዬ ሳጠና ስቴጅ አክተር ነው የሚለው። ስቴጅ አክተር ታውቃላችሁ አይደለ? ኦኬ ላስታውሳችሁ፣ ሁላችሁ የምታስታውሱን ነገር ገብርዬ አገር ፍቅር ቲያትር ድው ምናምን በሽጉጥ ምናምን ይሄ ምናምን ብሎ ፎክሮ ምናምን አብራራ ብሎ ዱዱዱ ምናምን አድርጎ ይወድቃል። ከዛ ይዘው ከመጋረጃ ጀርባ ቆይ ይስቃል ሰውዬው ተነስቶ አይደለ? ቲያትር ነው፣ አልሞተም እኮ። እና ገብርዬም የውሸት ነው፣ ቴዎድሮስም የውሸት ነው መድረክ ላይ የሞተው ይሄ ነው። እና መድረክ ላይ የሚሳቀውም ነገር ውሸት ነው፣ የሚለቀሰውም ነገር ውሸት ነው ወይም ማስመሰል ነው። እና እንዴት እንደሚያለቅሱ ነው እኔም አሁን ያልገባኝ የመድረክ ተዋናይ ሆነ በቃ ልቅስ ብለው እንዴት እንደሚያለቅሱ ያልገባኝ ነገር እሱ ነው። እንባቸው እንዴት እንደሚወጣላቸው እና ከኋላ ልክ ያንን ፓርቱን ጨርሶ ሰውየው ወደ ኋላ ሲሄድ ምን ያደርጋል? ይስጋል። በቃ ከከት ብሎ ነው የሚሰጋው። ሲለማመደው ነው የሚከርመው። የማልቀስ ፓርት ያለው ሰውዬ ማልቀስን በቃ የመቆጣት ፓርት ምናምን ያለው ሰውዬ መቆጣት ምናምን ኤክሰርሳይዝ ያደርግ ነው የሚከርመው። ያ እውነተኛ ማንነት አይደል? ፍቅራችሁ ያለ ግብዝነት ይሁን፣ ያለ ማስመሰል የእውነት ይሁን። ምክንያቱም የጌታ ፍቅር ያለ ግብዝነት ያለ ማስመሰል ነው እኛን የወደደን። ጌታ የእውነት ነው የወደደን። ጌታ የተመሰገነ። ፍቅራችንን ኤክሰርሳይዝ የምናደርገው ከእግዚአብሔር የተቀበልነውን ፍቅር ኤክሰርሳይዝ የምናደርግበት መንገድ ያለ ግብዝነት መሆን አለበት። በእውቀትና በማስተዋል እንደሆነ ሁሉ ያለ ግብዝነትም ደግሞ መሆን አለበት። እግዚአብሔር አምላክ የተመሰገነ። ግብዝነት በጣም አደገኛ የሆነ ኃጢአትና ዲማኒክ የሆነ ነገር፣ በጣም አደገኛና ከባድ ነገር እና ይህንን ነገር መለማመድ ራሱ በጣም ከባድ ነው። ሰይጣን ራሱ አደገኛ ግራውንድ በእናንተ ህይወት ላይ ያገኛል። ይህንን የሚለማመድ ሰው አትለማመዱ። እንደዚህ አይነት ነገር ከባድ ነው። እውነተኛ ነገር ኤክሰርሳይዝ ማድረግ ቀላል አይደለም፣ ከባድ ነው። የእውነት ኤክሰርሳይዝ ማድረግ ከባድ ነው። የእውነት የምትጣላውን ሰው መጣላት፣ የእውነት የምትወደውን ሰው መውደድ በጣም ከባድ ነው። ምክንያቱም ዓለም ኮራፕትድ ሆናለች። በቃ ኮራፕትድ ስለሆነ የተጣሉ ሰዎች ሁሉ በልዩነት አንድነት ምናምን ብለው ይቀመጣሉ። ሰው በልዩነት አንድነት የሚባል ነገር እግዚአብሔር መንግስት ውስጥ የለም። እኔ ልንገር፣ ጌታ የተመሰገነ አሜን። በልዩነት አንድነት ፖለቲካ ዓለም ውስጥ ነው ያለው። በእግዚአብሔር መንግስት ውስጥ አንድነት ብቻ ነው ያለው። አንድና አንድ ነው ያለው። በቃ እግዚአብሔር የተመሰገነ። በውጭው ዓለም ግን የተለያየ አይዲዮሎጂ ምናምን ይዘው ምናምን በቃ አንድ ጊዜ ፓርላማ ቁጭ ብለ የሳይ ይገርመኛል። የተከበሩ አቶ ወከሌ ይላል እና የዛ የሚጠራው ሰውዬ እኮ ጠላት እኮ ነው። በነፍስ ጠላቱ ነው። ቢያገኘው እኮ ይገድለዋል። የተከበሩ አቶ ወከሌ፣ የተከበሩ ጠቅላይ ምናምን፣ የተከበሩ ምናምን። ይሄ በቃ ኤቲክስ ነው፣ የፓርላማው ኤቲክስ ነው እንጂ የእውነት አይደለም። በእግዚአብሔር መንግስት ውስጥ ያለ ነገር የእውነት ጄኒውን ነው። ልንገራቸው፣ ጌታ የተመሰገነ። የምትገስጹት ሰው ካለ ገስጹት፣ ፊት ለፊት ገስጹት። ቅር የተሰኛችሁበት ሰው ካለ እኔ ባንተ ወንድሜ በዚህ ቅር ብሎኛል። ጄኒውን ነው። በቃ ያጠፋችሁ ሰዎች ደግሞ የእውነት ሶሪ በሉ። በቃ አትሞቱም ሶሪ ብትሉ። ጌታ የተመሰገነ። ሀበሻ ሰው በቃ ሶሪ የሚባል ነገር ነው የሚያመው። በቃ እና በቃ ጤነኛ የምትሆነው ያን ጊዜ ነው። ልክ ስታጠፋ ሶሪ በል በቃ ማለት አለ እና ካላልክ ደግሞ አንለቅ። ጌታ የተመሰገነ። እና የምናደርጋቸው ነገሮች ሁሉ በእግዚአብሔር መንግስት ውስጥ ጀኒዮን መሆን አለባቸው፣ እውነተኛ መሆን አለባቸው። ወገኖች ሆይ በዚህ መንገድ ነው ሁሉም ነገር ኤክሰርሳይዝ ማድረግ የምንችለው። ማገልገል የምንችለው በዚህ መንገድ ነው። መዘመር የምንችለው በዚህ መንገድ ነው። መጸለይ የምንችለው በዚህ መንገድ ነው። መስበክ የምንችለው በዚህ መንገድ ነው። መዝሙር ቅንፍ 66 ላይ መዝሙረኛው ዳዊት ሲናገር እንደዚህ ያለ፣ አቤቱ በደልንስ በልቤ አይቼ ቢሆን ኖሮ ጌታ አይሰማኝም ነበር።
ለዚህ ነው እሱ ሲጸልይ እንደ ቸርነት መጠን እንደ መተላለፍ እንደ ምሕረት ብዛት መተላለፌን ደምስሰው ጌታ ሆይ እኔ በኃጢአት ተጸነስኩ፣ በእናቴ ማዕፀን ጀምሮ እንደዚህ ነበርኩ ይላል። ጀኒውን የሆነ ነገር ነው የሚያደርገው። ሳኦል ጋር ስትመጡ ደግሞ እባካችሁ በሕዝቤ ሽማግሌዎች ፊት አክብሩኝ ምናምን ይላል ሰውዬው ነው። ይሄኛው እንጂ መንፈስን አትውሰድብኝ፣ በድያለሁ። አሁን መስዋዕትን ብትወድ በሰጠው ነበረ፣ ነገር ግን አሁን የሚያስፈልግ ያ አይደለም። እኔ ቆሽሻለሁ፣ አድፌያለሁ። ጀኒውን ነገር። ክብር ለእግዚአብሔር ይሁን። እኛ ልንገራችሁ ሰዎች በስጋ ውስጥ ነው ያለነው። እያደግን የምንሄድ እየተለወጥን የምንሄድ ሰዎች ነው። ህይወታችን ተጀመረ እንጂ ገና ነው። ስለዚህ ፍቅራችሁ ያለ ምን ይሁን? ኤክሰርሳይዝ ስታደርጉት ያለ ግብዝነት ኤክሰርሳይዝ አድርጉት፣ በእውቀትና በማስተዋል አድርጉት። ከፍቅር በስተቀር ለማንም ሰው ምን አይኖርባችሁ? ከፍቅር በስተቀር የፍቅር ባለዕዳ ነኝ የሚል በጣም ወዶ መዝሙር አለ፣ የድነቃቸው መዝሙር እና እኛ የፍቅር ባለዕዳ የጌታ የእያንዳንዱ ሰው የፍቅር ባለዕዳ። ይህንን ትልቅ ነገር የእኛ ቤተ ክርስቲያን የአገራችን ቤተ ክርስቲያን ስለ ጣለች ነው ዛሬ አገሪቱ ላይ ሁሉ ትልቅ ቀውስ እየተፈጠረ ያለው። እኔ ወደዚህ ሀገር ስመጣ የእኛ ቤተ ክርስቲያን 2.5 ሚሊዮን ምዕመን ነበራል። አሁን 5 ሚሊዮን አላት። በአሁኑ ዓመት ሪፖርታቸው መካነ ኢየሱስ ቁጥር የለውም። ቃለ ሕይወት ምናምን የሚባለው በጣም ብዙ ነው። ይሄ ሁሉ ሚሊዮን ምዕመን ያለበት ሀገር እንደዚህ አይነት ችግር መፈጠር አልነበረበት፣ እውነት ለመናገር። ምክንያቱም ተጽዕኖአችን የለም፣ አሻራችን የለም። እኛ ራሳችን ቤተ ክርስቲያን ትልቁን ነገሯን ጥለዋለች። ስለጣለችው እነዚህን ነገሮች ለመስራት ቻሉ። አሁን መስራት የሚሰሩትን ነገር ፖለቲከኞቹ መስራት ቻሉ። አክቲቭ ብትሆን ቤተ ክርስቲያን መስራት አይችሉም። ሰው ማጣላት አይችሉም። ልንገራቸው፣ ሰው መከፋፈል አይችሉም። በዘር በጎሳ ምናምን አይችሉም ነበር። ግን ቤተ ክርስቲያን ራሱ ዋናውን ነገሯን ስለጣለችው ወዳጆች ሆይ ባለዕዳ ነን፣ የፍቅር ባለዕዳ። ለማናውቀው ላልዳነው ደጅ ላለው ሰው የፍቅር ባለዕዳ። እዚህ ቤት ውስጥ ላለ ሰው የፍቅር ባለዕዳ ነው። እውነቴን ነው የምነግራችሁ። የትኛውም ሰው ይሁን፣ ከየትኛውም ዘር ይሁን፣ ከየትኛውም ሃይማኖት ይሁን፣ ከየትኛውም ጎሳ ይሁን የፍቅር ባለዕዳ ናቸው። የሞተላችሁ ጌታ የፍቅር ባለዕዳ ናቸው። ልታመልኩት ይገባል፣ ልትወዱት ይገባል፣ ልታገለግሉት፣ ልታመልኩት ይገባል። የወንድሞቻችሁ ባለዕዳ ናችሁ። የወንድሜ ጠባቂ እኔ ነኝ ወይ? አይሰራም። እኔ ልንገር የት አለ ሲለው አዶንኬ ነው እሱ ጠባቂ ነኝ። እኔ ጠባቂ ነኝ፣ የወንድሜ ባለዕዳ ነኝ፣ የእናንተ ባለዕዳ ነኝ፣ እናንተ የኔ ባለዕዳ ናችሁ። የፍቅር ዕዳ አለባችሁ። ጌታ የተመሰገነ። ከየትኛውም ነገድና ጎሳ ዘር ይሁን ሰው የፍቅር ባለዕዳ ናችሁ። እጃችሁ ላይ መልእክት አለ፣ የማስታረቅ መልእክት አለ፣ ወንጌል አለ እጃችሁ። ሰውን ከእግዚአብሔር የሚያስታርቅ፣ ሰውን ከሰው የሚያስታርቅ ወንጌል እናንተ ጋር። ስለዚህ ወዳጆች የፍቅር ባለዕዳ ናችሁ። እስቲ የፍቅር ባለዕዳ ነኝ። ጌታን እንዳመልከው የሚያደርገኝ ፍቅር፣ ሌላ ነገር እንዲከተለው የሚያደርገኝ ፍቅር። ለወንድሞቻችሁም እንዲሁ ይህንን በእግዚአብሔር መንፈስ አስተላልፍላችሁ። የፍቅር ባለዕዳ ናችሁ። አንዳችሁ ለአንዳችሁ ካለ ምንም ምክንያት ከዘሩ ውጪ፣ ከጎሳው ውጪ፣ ከቋንቋው ውጪ፣ ከትምህርት ደረጃ ውጪ የፍቅር ባለዕዳ ናችሁ። የፍቅር ባለዕዳ ናችሁ። እግዚአብሔር አምላክ የተመሰገነ። እግዚአብሔር በዚህ ይባርከን። አሜን። በሚቀጥለው ሳምንት ቀጥለን እናያለን።
ሰው የእግዚአብሔር ፍቅር አጋፔ ፍቅር በሕይወታችን ውስጥ ሲኖር እኛ ምን አይነት መልክ እንደሚኖረን እናየዋለን። እስቲ ራሶቻችንን ዝቅ አድርገን